ውድ የዘውትር ሚዲያ ተከታታዮች በያላችሁበት ሰላማችሁ ይብዛ። የመንግስት ባለስልጣናትም ሆኑ ተቋማት እያወጡት ያለው የሐዘን መግለጫ ከትናንትና በስቲያ የተፈጸመውን የምዕራብ ወለጋን ጅምላ ግድያ እንጂ በሌሎች አካባቢዎች ስለተገደሉ አማሮች ምንም አላሉም። ይህ ሁኔታ ደግሞ መንግስት ከህዝቡ የመጣበት ያለውን ጫና ለመቀነስና ህዝቡ ጨርሶ እንዳይጣላው የዘየደው እንጂ ንጹሃንን ለመታደግ ዝግጁ አለመሆኑን አመላካሽ ነው የሚሉ ተበራክቷል። በዝርዝር ተመልክተናል። በምዕራብ ወለጋ በንጹሃን ዜጎች ላይ የተፈጸመው ግድያ በፓርላማ ከፍተኛ ቁጣ አስነስቷል። እንዴት ምላሽ አለን? የአፍሪካ ህብረት ኢትዮጵያን አስጠንቅቋል። በምን ምላሹን ታገኛላችሁ? የአማራ ተማሪዎች ማህበርም ትግስቴ እየተሟጠጠ ነው፣ ወደ ማልፈልገው ነገር ልገባ ከጫፍ ደርሻለሁ እያለ ነው። በዝርዝር ቃኝተናል። በኦሮሚያ ክልል ዛሬም ግድያ ተፈጽሟል። አብራችሁን ቆዩ። በምዕራብ ወለጋ በንጹሃን ዜጎች ላይ የተፈጸመው ግድያ በፓርላማ ከፍተኛ ቁጣ አስነሳ። የህዝብ ተወካዮች ምክር ቤት ለዛሬ ጥቅምት 24 ቀን 2013 ዓ.ም በጠራው ስብሰባ ከፍተኛ ቁጣ አስነሳ። በምክር ቤቱ የገነፈለው ቁጣ መነሻው በወለጋ በተፈጸመው የብሔር ጥቃት ቢሆንም ተመሳሳይ ጥቃቶች በየአካባቢው መፈጸም መቀጠሉና ስራ አስፈጻሚ መንግስት ንጹሃን መታደግ እንዳልቻለ ጥቃቱ በተነሳሱትና በእነሱ አገልጋዮች እርምጃ ለመውሰድ አለመቻሉን አምርረው ተችተዋል። በዚህ ምክንያት የንጹሃንን ሞት መስማት በየቀኑ እየተለመደ መምጣቱን የገለጹት የምክር ቤቱ አባላቱ በሻሸመኔ፣ በባሌ፣ በቤንሻንጉልና መሰል አካባቢዎች ብሔርን መሰረት ያደረገ አሰቃቂ ጭፍጨፋ ተፈጽሞ ምንም እንዳልተፈጠረ እየተረሳ በመሄዱ አንዱ የሚሞት አንዱ የሚኖርበት ሀገር እየሆነ ነው ብለዋል። በምክር ቤቱ ቁጣቸውን መቆጣጠር የተሳናቸው በርካታ ተመራጭ የተስተዋሉ ሲሆን ከነዚህ መካከልም የምክር ቤቱ ምክትል አፈ ጉባኤ ወይዘሮ ሽታይ ምናለ አንዷ ናቸው። የዜጎችን ሞት ማስቀረት ያልቻለ ህግ የማያስከብር ፓርላማም ሆነ መንግስት ምን ያደርጋል ያሉት ምክትል አፈ ጉባኤዋ የቆምኩለት ህዝብ እየሞተ ነው፣ ለውጡን ስንጀምር የነበረኝ ተስፋ ዛሬ የለም ብለዋል። ሌሎች የምክር ቤት አባላትም ተመሳሳይ ምሬት ያሰሙ ሲሆን በንጹሃን ላይ የሚፈጸመው ጭፍጨፋ ማብቃት አለበት ብለዋል። ምክር ቤት ውስጥ መጠነኛ የሐሳብ መከፋፈል የተስተዋለ ሲሆን በስተመጨረሻም የተጎነጎነው ሴራ መንግስትን ማፍረስ ነው። ጥቃቱ የሚያም ቢሆንም በጥንቃቄ እናስተውል፣ በተከፈተልን ቦይ ውስጥ መፍሰስ የለብንም የሚሉ የሰከኑ ሐሳቦችም ቀርበዋል። በወለጋም ሆነ በተለያዩ አካባቢዎች የደረሱትን ጥቃቶች በተመለከተ ጠቅላይ ሚኒስትሩና ሌሎች የሚመለከታቸው ባለስልጣናት ተጠርተው ማብራሪያ እንዲሰጡና ስር ነቀል መፍትሄ እንዲበጅለት ተስማምተዋል። በተያያዘ ዜና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐማት በምዕራብ ወለጋ ጉሊሶ ወረዳ የተፈጸመውን ጥቃት በጽኑ አውግዘዋል። ጥቃት ፈጻሚዎች በቁጥጥር ስር ውለው መጠየቅ እንዳለባቸው ባወጡት መግለጫ ገልጸዋል። ሊቀመንበሩ የፖለቲካ ተዋናዮች አካታች የሆነ ውይይት በማድረግ ቁልፍ በሆኑ ጉዳዮች ላይ መግባባት ላይ መድረስ እንዳለባቸው በመግለጽ ውድቀት የሚያጋጥም ከሆነ አገሪቱን ብቻ ሳይሆን መላ ቀጠናውን እንደሚጎዳ አስጠንቅቀዋል። በተመሳሳይ መንግስት ለዜጎች አስፈላጊውን ጥበቃ እንዲያደርግ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠየቀች። ኢሰባዊ ድርጊት እንዳይፈጸም መንግስት ለዜጎች አስፈላጊውን ጥበቃ እንዲያደርግና ወንጀለኞችንም ለፍርድ እንዲያቀርቡ ቤተክርስቲያኗ ጠይቃለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በሰጡት መግለጫ ከቅርብ ጊዜ ወዲህ በኦሮሚያ ክልል በምዕራብ ወለጋ፣ በደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳ እንዲሁም በቤንሻንጉል ጉሙዝ ክልል ምንም አይነት የፖለቲካ አመለካከት የሌላቸው ዜጎች ላይ የተፈጸመውን ግድያ አውግዘዋል። አማራ ተማሪዎች ማህበር አተማ ስራ አስፈጻሚ በአማራ ተወላጆች ላይ እየደረሰ ያለውን የዘር ማጥፋት ድርጊት መንግስት በአስቸኳይ መፍትሄ እንዲሰጥ ማስጠንቀቂያ ያዘለ መግለጫ አውጥቷል። ባለፉት 3 ዓመታት ማህበራችን ህጋዊ ፍቃድ አግኝቶ መንቀሳቀስ ከጀመረበት ወቅት ጀምሮ በመላ ኢትዮጵያ በተለይም በኦሮሚያ፣ በትግራይ፣ በደቡብ ክልሎች እንደ ህዝብ በአማራ ላይ በተማሪ ደረጃም በልዩነት የአማራ ተማሪዎች ሲፈናቀሉ፣ ሲገደሉ እንደነበር በተከታታይ ስናጠና የጥናት ውጤቱንም ይፋ ስናደርግና ከመንግስት ጋር ችግሮችን በሰላም እንዲፈቱ ስንታገል ቆይተናል ብሏል። ማህበሩ ከለውጥ ማግስት ለተሰየመው መንግስት የመርጊያ ጊዜ ለመስጠት ከልክ በላይ በድርድርና በውይይት ችግሮች እንዲፈቱ አስቸጋሪ ወቅቶችን በትዕግስት ለማለፍ ሞክረናል ያለው አተማ ባሳለፍናቸው 3 ዓመታት አማራ እየተባሉ ተማሪዎቻችን ሲገደሉ ሬሳ ተቀብለን የቀረውን ትውልድ ለማሻገር በሚል አንገት ደፍተን ቆይተናል ብሏል። ይሁን እንጂ እንደ ህዝብ ከአምናው የቀጠለ የዘር ፍጅት አሁንም በተከታታይ እየተካሄደ ስለሆነ መንግስትም አቅም ፈጥሮ ይህን ችግር በትክክል የመፍታት አቅም ይፈጥር እንደሆነ በሚል የተሰጠውን ጊዜ መጠቀም ባለመቻሉ
ይልቁንም አጉልምነት እለት እለት ለችግር እያጋለጠ እንዳለ በመገንዘብ የ2013 የከፍተኛ ትምህርት ተቋማት አሁንም በህዝብ ዘንድ እየደረሰ እንዳለው እልቂት ተቋማቱ የተማሪ ደህንነትን በሚመለከት ምንም አስተማማኝ ሁኔታ እንዳልፈጠሩና አሁንም የተማሪዎቻችንን መገደያ ሆኖ እንደሚቀጥሉ ገምግመናል። ስለሆነም በመጪው የትምህርት ዘመን ማንኛውም የአማራ ተማሪ በትግራይ በኦሮሚያና በቤንሻንጉል ጉሙዝ ዩኒቨርሲቲዎች እንዳይሄድ ስንል ምክረ ሐሳብ አቅርበናል ነው ያለው ማህበሩ። በዓለም ላይ እርኩስ ተብሎ እንደተወገዘው የሆሎካስት የአይሁድ የዘር ፍጅት አማሮችን በአንድ ቦታ ሰብስቦ መረሸናቸውን ልባችንን ያደማ ክስተት በመሆኑ ሐዘናችንን እንገልጻለን። ይህን ለመመከት የሚያስችል አካሄዶችን ከመንደፍ ጀምሮ በተግባር እስከ መሰለፍ በሚደርሱ የራስ መከላከል እርምጃዎች ለመሰለፍ ዝግጁ ነን በማለት ተከታዩን ነጥቦች አስፍሯል። አንደኛ፣ መንግስት አስፈላጊውን እርምጃ ወስዶ ካልቻለም ዓለም አቀፍና አህጉር አቀፍ የጸጥታ ተቋማት ገብተው እርምጃ እንዲወስዱ ጥሪ አቅርቦ ከዘር አጥፊዎች ጋር እንዳላበረ እስካላሳየ ድረስ የህይወት ዋስትና መስጠት አለመቻሉን በመገንዘብ። ሁለት፣ በኦሮሚያ ክልል በስፋት እየተንቀሳቀሰ ያለው የኦነግ ሸኔ ታጣቂ ቡድን በአሸባሪነት ተፈርጆ ለዓለም አቀፍ የጸረ ሽብር ተቋማት ይፋ እስኪደረግ ድረስ። ሶስት፣ የህወሓት ጸረ ህዝብ ቡድን በመንግስት እርምጃ ተወስዶበት ከትግራይ ህዝብ ትከሻ ላይ ወርዶ የአማራና የትግራይ ህዝብ ለችግሮቻቸው የመቋጫ የመፍትሄ ሐሳብ ቀርቦ መግባባት ላይ ሲደርስ። አራት፣ መንግስት ኢትዮጵያን የአማራ ህዝብ የስደተኞች ካምፕ አገር መሆን እንድትችል ያደረጋት ያለውን ስርዓቱን አሻሽሎ ህዝብንም ይቅርታ እስኪጠይቅ ድረስ። መንግስት ይህንን ኃላፊነቱን የማይወጣ ከሆነ የአማራ ተማሪዎች ማህበር አተማ እስከመጨረሻው ሰላማዊ ትግል እንደምናደርግ ከወዲሁ ለማሳወቅ እንወዳለን። የተማሪ ወላጆች፣ የክልል መንግስትና የፖለቲካ ፓርቲዎች እንዲሁም አጋር የሲቪክ ማህበራትና መላው የአማራ ህዝብ ከጎናችን እንድትቆሙ ጥሪ እናስተላልፋለን ብሏል ማህበሩ። የመንግስት ባለስልጣናትም ሆኑ ተቋማት እያወጡት ያለው የሐዘን መግለጫ ከትናንትና በስቲያ የተፈጸመውን የምዕራብ ወለጋ ጅምላ ግድያ እንጂ በሌሎች አካባቢዎች ስለተገደሉ አማሮች ምንም አላሉም። ይህ ሁኔታ ደግሞ መንግስት ከህዝብ እየመጣበት ያለውን ጫና ለመቀነስና ህዝቡ ጨርሶ እንዳይጠላው የዘየደው እንጂ ንጹሃንን ለመታደግ ዝግጁ አለመሆኑን አመላካሽ ነው የሚሉ ተበራክተዋል። ሰላማዊ ትግል ሰልፍ ማድረግ ብቻ አይደለም። አማራው አትግደሉኝ ብሎ ድምጹን ሊያሰማ ሰልፍ ሊወጣ ሲል በሳምንቱ ሌላ ቦታ እንደሚገድሉት ወይም እንደሚያስገድሉት የሚያውቁ ተረግጦ ገዢዎች ሰልፉን ከልክለዋል ሐሳብ ያነሳሉ ፖለቲከኞች። ሰልፉን ጠርቶ የነበረው አብንም ከዛ በኋላ ድምጹ ጠፍቷል። ከአቶ ኦቦንግ ሜቶ በቀር የሰብአዊ መብት ተቆርቋሪ ነኝ የሚሉ አካላት መሆኑ የህግ ባለሙያዎች የጠቅላይ ሚኒስትሩን የሐዘን መግለጫ ሲጠባበቁ ቆይተው እሳቸውን ተከትለው ሐዘናቸውን መግለጫው ሁሉ የላይስሙላ መሆናቸውን አመላካሽ ነው። ትግል ውስብስብ ነው። በር ሲዘጋ መስኮት መክፈትን ይፈልጋል። ሲገፉ ስፍራ ለመልቀቅን ይሻል የሚሉት ፖለቲከኞቹ ሰላማዊ ሰልፍ ሲከለከል ሌላ መንገድ ማሰላሰል ያስፈልጋል በማለት ያሳስባሉ። በአማራው ላይ የተጋረጠበት መከራ ተቀምጠው ማየት ሳይሆን ሁልጊዜ በማንኛውም ሰዓት በተገኘው ቀዳዳ ሁሉ መታገልን ይጠይቃል። ስለዚህ አሁን የአማራው ህዝብ ከራሱ በቀር የሚቆምለት እንደሌለ ማወቅ አለበት። አውቆም የጎንዮሽ እርግጫውን ትቶ ወደሚያንዣብብበት የሞት ጆቢራ መመልከት ግድ ይለዋል። ይህ ህዝቡ ልቡን የሚጥልበት መሪ እንዳይኖረው እንደተደረገ ይታወቃል። አማራውን የገጠመው መሪው አስቀድሞ አጥፍቶ በአውላላ ሜዳ ላይ ደሙን የሚጠጣ ክፉ ጠላት ነው። ሆኖም በአሁኑ ወቅት የአማራውን ህዝብ ትግል መምራት የሚችለው ከነ ጉድለቶቹ አብን ነው ትላለች መምህርት መስከረም አበራ። የአማራ ህዝብም ጉድለቶቹን እያነሳ ከመተቸት ይልቅ ባለው ድርጅት ዙሪያ ተሰባስቦ የህይወት አድን ትግሉን ማድረግ አለበት በማለት አማራጭ ያለቻቸውን እንዲያስቀምጣለች። አንድ በክልሉ 3-4 ቀን የሚወስድ ቤት የመቀመጥና የሥራ ማቆም አድማ ማድረግ። ሁለት ከቤት ውስጥ መቀመጡና ስራ ማቆም አድማው ሲወጣ አሁንም በ3-4 ቀን የሚወስድ ጥቁር የመልበስ ቀናት። 3 በውጭ ሀገራት ያሉ የአማራ ተወላጆችና ሌሎች ሰብአዊነት የሚሰማቸው ኢትዮጵያውያን ለዘመዶቻቸው ገንዘብ ሲልኩ በወያኔ ዘመን ሲደረግ እንደነበረው የውጭ ምንዛሬው በዘረኛውና አስጨፍጫፊ መንግስት እጅ እንዳይገባ በሚያደርግ መልኩ ማስተላለፍ። 4 የጭፍጨፋ ስጋት ያለባቸው አማሮች ሪፖርት የሚያደርጉበትና በየክልላቸው ወይም ከኦሮሚያ ክልል ውጭ ባሉ አካባቢዎች አስቸኳይ መጠለያ የሚያገኙበት ማቆያ እንዲዘጋጅ ማድረግ። ይህን መንግስት በቀላሉ እንደማይፈቅድ አውቃለሁ። ሆኖም እንዲፈቅድ የሚያስገድደው የትግሉ ብርታት ነው። በዚህ ማቆያ የቆዩ ህዝቦች በዘላቂነት ኑራቸውን የሚገፉበት በጀት በአስቸኳይ አሰባስቦ በክልላቸው እንዲኖሩ ማድረግ። 5 የአማራ ባለሀብቶች በታሰበበት ሁኔታ በክልሉ የሥራ ዕድል በመፍጠር ከክልሉ ውጭ ያሉ አማሮች ወደ ክልላቸው የሚመለሱበትን አስቻይ ሁኔታ መፍጠር። የንጹሃን ግድያ ዛሬም ቀጥሏል። በኦሮሚያ ክልል ጉጂ ዞን ጎሚ
ኦነግ ሸኔ አባላት በፈጸሙት ጥቃት 4 ሰዎች መሞታቸውንና 3 ደግሞ ከባድ ጉዳት እንደደረሰበት ዞኑ አስታውቋል። አስተዳዳሪው አቶ ታደለ ኡዶ እንዳሉት ድልድይ በመስራት ላይ የነበሩ ሰዎች ላይ ጥቃት መፈጸሙን አስታውቀዋል። ውድ የዘውትር ሚዲያ ተከታታዮች ያዘጋጀንላችሁ መረጃ ይህን ይመስል ነበር። ቻናላችንን ሰብስክራይብ፣ ሼር እና ላይክ በማድረግ ተወዳጁን ሰላም